ዛሬ ለመስራት የተዘጋጀሁት እንደዚህ የሚያምር ኩስኩሴ በአትክልት አሰራር ነው። አሰራሩ በጣም ቀለል ያለ ቶሎ ሊደርስ የሚችል ነው። በጣም ትወዱታላችሁ። አብራችሁን ቆዩ። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ እግዚአብሔር ይመስገን። እኔ ደህና ነኝ። ዛሬ ደግሞ በሚገርም በኩስኩሴ አሰራር መጥቻለሁ። የዛሬ የኩስኩሴ አሰራር ቀለል ያለና ቶሎ ሊደርስ የሚችል ነው። የሚያስፈልገኝ ግብአት አንድ ኩባያ ውሃ፣ ግማሽ ኩባያ ኩስኩሴ፣ አንድ ኩባያ የዶሮ በአትክልት የተዘጋጀ ወይም አንድ ኩባያ ማለት 250 ግራም ማለት ነው። አንድ የሾርባ ማንኪያ ቅቤ፣ እነዚህን ያስፈልገኛል። ዶሮ በአትክልቱ ለሌላ ነገር ነው የሰራሁት፣ ግን አሰራሩን አስገባላችኋለሁ እዚሁም ላይ ማለት ነው። በድንች ሰርቼዋለሁ። እሱ ደግሞ ኮሜንት መስጫ ላይ መጀመሪያ ላይ አስቀምጥላችኋለሁ ሊንኩን። እዚህ ጋር አሁን ቅቤውን እንጨምራለን። እናንተ ቅቤ ካልፈለጋችሁ ዘይት መጠቀም ትችላላችሁ ማለት ነው። እዛ እንደዚህ ሲቀልጥ ኩስኩሴውን እንጨምረዋለን። ያው ኩስኩሴ በብዙ መልክ ነው የሚሰራው። በስጋና በአትክልት ሲሆን በእንፋሎት ይሰራል ማለት ነው። እና በብዙ መልኩ ነው የሚሰራው። ከዛ ውስጥ አንዱ እኔ ቀለል ያለውን ይዤላችሁ ነው የመጣሁት። ከዛ አንድ ኩባያ የፈላ ውሃ፣ ለግማሽ ኩባያ ኩስኩሴ አንድ ኩባያ የፈላ ውሃ ጨምሬበታለሁ። ያው እንዳያችሁት መጀመሪያ አመሳ አድርጌዋለሁ በቅቤው። አሁን ውሃው ካረኩት በኋላ እሳት ላይ አላስቀምጠውም። እዚሁ በእንፋሎቱ እንደዚህ ክድን አድርጌ ለአንድ ሰዓት ወይ ለሁለት ሰዓት ቁጭ አደርገዋለሁ። ራሱ ውሃው ምጥጥ ያደርጋል። እዚህ ጋር እሳት አያስፈልገውም። አንደኛ እሳት ላይ ጠብሰነዋል ከቅቤው ጋር። ከዛ ከሰዓታት በኋላ መጥቼ ሳየው እንደዚህ ሆኗል። እንዳያችሁት ራሱ ውሃው ምጥጥ አድርጎ ፍርፍር ያለ ሆኗል። በዚህ መልኩ ቀርበዋል ማለት ነው። አሁን ደግሞ ዶሮ በአትክልቱ እንዴት እንደሰራሁት አሳያችኋለሁ። እዚህ ጋር የታጠበ ዶሮ የተከተፈ፣ ይሄኛው ሚክስ አትክልት ነው የተጠቀምኩት። እናንተ ፍሬሽ ካላችሁ ፍሬሽ ተጠቀሙ። ቅመሞቹ ኦርጋኖ፣ እርድ፣ ፓፕሪካ፣ ኩዝባራ ወይም የድንብላል የተፈጨ ቆንጆ በርበሬና ጨው፣ እነዚህ ናቸው ቅመሞቹ። እዚህ ጋር የገበታ ቅቤና የወራጅ ዘይት አርጌ ከዛ ዶሮውን እጠብሰዋለሁ። ዶሮ ከለር ሲይዝ ነው ቶሎ ነው፣ ልክ ከለር ሲይዝ አወጣዋለሁ። በጣም ድርቅ ማለት ስለሌለበት ልስላሴው ይዞ መቆየት አለበት። ከዛ እዚሁ ላይ ሽንኩርት እንጠብሳለን። ከዛ ነጭ ሽንኩርት እንዳልኳችሁ ይሄ ድንች ለመስራት ያዘጋጀሁት ነው፣ ግን በዚሁ አሰራሩ ከፈለጋችሁ ብዬ ነው። በዚህ መልኩ ሰርቼው ከዛ በስተመጨረሻ ዶሮውን ጨምሬዋለሁ። ከዛ ቅመሞቹን እና በጣም ብዙም ለመስራት ብትፈልጉ በዚህ መልኩ መስራት ትችላላችሁ። ካልሆነ ደግሞ ካሮት፣ ጥቅል ጎመን፣ ሽንኩርት ልክ ፍራይድ ራይስ ወይ ፍራይድ ፓስታ ስንሰራ እንደምንሰራው እንደዛ መስራት እንችላለን። ከዛ እዚህ ጋር እንዳያችሁት ይሄኛው በዚህ መልኩ እዚህ ጋር መቆመቅ አደርገዋለሁ በመጥበሻዬ። ከዛ ኩስኩሴውን እጨምረዋለሁ። አንድ ላይ እናደባልቅና አንድ ላይ ሞቅ እናደርገዋለን። በጣም ነው የሚጣፍጠው። እውነቴን ነው የምላችሁ፣ በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። እንደዚህ ለልጆች ቶሎ ሊደርስ የሚችል ነገር ነው። ግዴታ ዶሮ ራሱ ባይኖራችሁ በአትክልት ራሱ መስራት ትችላላችሁ። ውድ ቤተሰቦቼ ይህንን ቪዲዮ ከወደዳችሁት ሼር፣ ላይክ በማድረግ ሀሳብ አስተያየታችሁ በመስጠት
አበረታቱኝ፣ አግዙኝ። ለምታበረታቱኝ፣ ለምታግዙኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። አክብራችሁ ወዳችሁ ሀሳባችሁን ስለምትገልጡልኝ አሁንም ከልብ አመሰግናለሁ። መልካም ቆይታ። ባይ ባይ።